ሰላም ቤተሰቦቼ፣ ዛሬ የምናየው ቤታችን ቁጭ ብለን እንዴት ነው ስራ መስራት የምንችለው የሚለውን ነው። እና ስራው አማርኛ ነው። አማርኛ ኦዲዮዎችን በጽሁፍ መቀየር ወይም ደግሞ በኦዲዮ የተሰጠንን በአማርኛ መጻፍ ወይ ደግሞ በጽሁፍ የተሰጠንን በአማርኛ መቅዳት ነው። እና ስራው አሪፍ ነው። ክፍያው ደግሞ በደቂቃ $1.75 ነው። እና ቀላል ስቴፕ ነው። እኔ እየሰራሁት ነው። አጋጣሚ ነው ሰው አሳይቶኝ የጀመርኩት። እናንተም ተጠቀሙበት ብዬ እስኪ ላሳያችሁ መጣሁ። ቀላል ስቴፕ ነው። ወደ ስቴፑ እንሄዳለን። እስኪ አብራችሁ ቆዩ። በመጀመሪያ ወደ ስልካችን ክሮም እንገባለን። ከዛ ክሮም ከገባችሁ በኋላ ሰርች ባራችሁ ላይ ጎ ትራንስክሪፕት ብላችሁ ጽፋላችሁ። እኔም ጽፎን እያጋችሁ ጻፉ። ጎ ትራንስክሪፕት አምሃሪክ ብላችሁ ጽፉ። ከታች ይመጣላችኋል። እሱን አንዴ ትነካላችሁ። ከዛች ከላይ የምታዩት ጎ ትራንስክሪፕት ብትሏን በቢጫ ያለችዋን እሷን አንዴ ታች ታደርጋላችሁ። ከዛ ወደዛ ከገባችሁ በኋላ ስራው እንግዲህ ይኸውና አምሃሪክ ትራንስክሪፕሽን ጆብ ነው የሚለው። ያው እንዳልኳችሁ ፐር ሚኒት ነው። በሚኒት $1.75 ነው የሚከፍለው። ጽሁፍን ወደ ድምጽ መቀየር እየቀዳችሁ መላክ ወይ ደግሞ ተቀርቶ የተሰጣችሁን በጽሁፍ መገልበጥ ነው። እና ይህን ስራ የምትጀምሩት እንዴት ነው? እዚህ ጋር ከፍ ስታደርጓት አፕላይ የምትላለች እሷን አንዴ ታች ታደርጋላችሁ። ከዛ ወደዚህ ገጽ ይገባላችኋል። እቺን ኤክስ በሏት። ይኸውና ዋናው ቦታ እዚህ ጋር አሁን በዚህ መድረክ ላይ ጎ ትራንስክሪፕት መድረክ ላይ ብዙ አይነት ቋንቋዎች ነው ያሉት። በብዙ ቋንቋዎች የተለያዩ ስራዎች አሉ። እናንተ አሁን ለጊዜው በአማርኛ ስለምትሰሩ እዚህ ሰርች ባራችሁ ላይ አምሃሪክ ብላችሁ ጽፋላችሁ። አምሃሪክ ስትሉ ከታች ይመጣላችኋል። እቺን አንዴ አምሃሪክ ምትሉን ታች ታደርጓት ይገባል። ከአማርኛ ውጭ እንግሊዝኛ የምትችሉ ከሆነ ሌላም ቋንቋ ትግርኛ፣ ያው ከታች እንደምታዩት ከአማሪክ አጠገብ ትግርኛ አለ፣ አፋን ኦሮሞ አለ፣ ሶማሌ አለ፣ አረቢክ አለ። የፈለጋችሁት ትምህርታችሁ። ለምሳሌ እኛ አምሃሪክ መርጠናል። ከመረጣችሁ በኋላ አፕላይ የሚለውን አንዴ ትነካላችሁ። ከዛ ወደዚህ ገጽ ይገባችሁ። ወደ በኢሜይላችሁ እንድታገናኙ ወደዚህ ገጽ ያመጣችኋል። ከዛ ኢሜይላችሁን እዚህ ጋር ታስገባላችሁ። እኔ ለምሳሌ ይሄን ላስገባ። ከዛ ከታች ፓስወርድ የራሳችሁን ፓስወርድ ሰጥታላችሁ። እስኪ ዝም ብለን 1 2 3 ኤቢሲ ብለን ፓስወርድ እንስጠው። ከዛ ክሬት አካውንት የሚለውን ትነካላችሁ። ኦኬ፣ ይሄ ኢሜል ከዚህ በፊት ተከፍቶበታል ነው የሚለው። እኔ በዚህ በፊት ተጠቅሜበት ስለማውቅ ነው። እናንተ አዲስ ኢሜል ከሆነ ግን ኢሜል አስገቡና ከታች ፓስወርድ ስጡት። ካልሆነ እኔ አሁን ስላገናኘሁት በዚህ ክሊክ ባና ጎ ኮንቲኒው ጉግል የሚለውን ነክቼ አንዴ ላገናኘው ከዚህ በፊት ስለከፈኩበት። ከዛ ኢሜይልን እመርጣለሁ። በጣም ጥሩ። ያው ወደ ዋናው ፓርት ገብተናል። ያው የስራው መጀመሪያ ስቴፕ ነው። ስራውን ከመጀመራችሁ በፊት 10 ጥያቄዎች አሉ። እነዚህ ጥያቄዎች በአማርኛ ናቸው ጥያቄዎቹ። እነሱን መመለስ አለባችሁ። ከመለሳችሁ በኋላ ቀጥታ ወደ ስራው ነው የምትገቡት። ነገር ግን ጥያቄዎቹ እዚህ ጋር እንደምታዩት ከላይ 100% ነው የሚለው። 10 ከ10 አምጣት አለባችሁ። 9 ከ10 ብታመጡ አይቀበላችሁም። ግዴታ 10 ከ10 ካመጣችሁ በኋላ እዚህ ጋር ምርጫዎች ናቸው። የፈለጋችሁትን ብቻ እያነበባችሁ መርጣችሁ ሲጨርሱ ኮንፈርም ነው የምትሉት። ነገር ግን የምትመርጡት ዝም ብላችሁ ሳይሆን በጋይድ ላይን አለው እዚህ ጋር ይታያችኋል። ጋይድ ላይ የሚል እሷን አንዴ ነክታችሁ መመሪያ ነው የዚህ ጥያቄ መመሪያ ጋይድ ላይ ነው ያለው። መመሪያውን ጋር አንብባችሁ በመመሪያው መሰረት ነው ጥያቄውን የምትሰሩት። አንዴ ጋይድ ላይ እንዴት እንደምታዩት ላሳያችሁ። እዚህ ጋር ጋይድ ላይ የምትለውን እዚህ ጋር ይታያችኋል አይደል? እሷን አንዴ ታች ታደርጋላችሁ። ከዛ ዳውንሎድ ትሉታላችሁ። ከዛ እዚህ ጋር እንደምታዩት ኦፕን የሚለውን አንዴ ትነኩታላችሁ። ከዛ ወደዚህ ያመጣችኋል። ወደ ራሳችሁ ስልክ ነው የሚወርደው። ይኸው እዚህ ጋር እንደምታዩት ጎ ትራንስክሪፕት ጋይድ ላይ የሚል እዚህ ጋር ይታያችኋል አይደል? እሱን አንዴ ታች ታደርጉት ዶክመንት ይመጣል። ዶክመንት የሚለውን አንዴ ስነኩት ይከፍታል። ጎ ትራንስክሪፕት ወደ ጽሁፍ መገልበጫ መመሪያዎች ይላል። መመሪያ ይሄ ነው። በቃ የተወሰነ መመሪያ ያለው ቢያንስ 1 3 4 ገልጽ ይሆናል። እነዚህ መመሪያዎች እንዴት እንደምትገለብጡ
ህጎቹ ምን እንደሆኑ አንድ 4 ገልጽ ቢሆን ነው። እሱን አንዴ ብቻ በደንብ አድርጋችሁ ካነበባችሁት በኋላ ጥያቄው የምትሰሩት እዚህ ላይ ባነበባችሁት መሰረት ነው። ከዛ ይህን ከጨረሳችሁ በኋላ ይህን አንበባችሁ ከጨረሳችሁ በኋላ የተወሰነ ነው። እነዚህ መመሪያዎች ካነበባችሁ በኋላ ወደዛኛው ገጻችሁ ትመለሱና ወደ ፈተናው አሁን በዛ ባነበባችሁት መሰረት እዚህ ጋር ያሉትን 10 ጥያቄዎች አንድ በአንድ ትመልሳላችሁ ማለት ነው። እና 10ሩንም ትክክል መሆናችሁን አረጋግጡ። ከዛ ይህን ከጨረሳችሁ በኋላ ኮንፈርም የምትል እዚህ መጨረሻ ያለች እሷን ኮንፈርም የምትለው አንዴ ትነኳታላችሁ። ይህን ከጨረሳችሁ በኋላ ቀጥታ ወደ ስራው ትገባላችሁ። ቤታችሁ ሆናችሁ መስራት የምትችሉት ምንም ውስብስብ ነገር የለውም። በአማርኛ ነው፣ መገልበጥ ነው እና ሞክሩት። በቀን እስከ $35 አካባቢ መስራት ይቻላል። እና እኔ ሞክሬዋለሁ፣ እየሰራሁበት ተጠቅሜበታለሁ። እና እናንተም ሞክሩ ትላችኋለሁ። እና እንደዚህ ስራዎች እንድሰራላችሁ የምፈልጉ ከሆነ ኮሜንት ላይ ሀሳባችሁን ግለጹልኝ። አመሰግናለሁ።